ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አብረን የምናየው ኤችቲኤምኤልን ብቻ በመጠቀም እንዴት ነው እንደዚህ አይነት ሬጅስትሬሽን ፎርም መስራት የምንችል የሚለውን አብረን እናያለን። እዚህ ጋር እንደምናየው ፈርስት ኔም የሚቀበል ላስት ኔም የሚቀበል ከዛ ኤጅ እዚህ ጋር የሚቀበል ኢሜይል የሚቀበል ከዛ ጄንደርን ደግሞ እንደዚህ የሚያስመርጠን ከዛ ሬጅስተር እንድናደርግ የሚረዳን ሬጅስትሬሽን ፎርም ነው ዛሬ የምንሰራው። ወደ ኮዳችን እንሄዳለን ማለት ነው። ልክ እስከ ዛሬ እንደምናደርገው ኮዳችንን አጥፍተን እንደገና ነው የምንጽፈው። እዚህ ጋር በምናይበት ሰዓት እስከዛሬ አሁን ኤችቲኤምኤል ተብሎ ነው ዝም ብሎ የሚጀምረው። ኤችቲኤምኤል ይባላል፣ ከዛ ሄድ ይባላል፣ ከዛ ታይትል፣ ከዛ ቦዲ ተብሎ ዝም ብሎ ይጀምራል። ግን ሞደርን ኤችቲኤምኤል ኮር ላይ በምንመጣበት ሰዓት እነ ዶክ ታይፕን እንጠቀማለን። የዶክ ታይፕ ምናምን ጥቅም ምንድን ነው ብለን በምናይበት ሰዓት አሁን የዶክ ታይፕ ጥቅማችን ምንድን ነው? ለብሮዘራችን ይነግረዋል ይህ ፔጅ ሪትን የተደረገው ኤችቲኤምኤል 5 እንደሆነና ኢንሹር ያደርግለታል ስታንዳርድ ሞድ እንደሆነ ማለት ነው ለብሮዘራችን። ከዛ እዚህ ጋር ኤችቲኤምኤል ላንጉጅ የሚለው ጋር ስንመጣ ኢኤን ብለናል። ኢኤን ማለት እንግሊዝ ማለት ነው። በምንድን ነው የምንጽፈው? በፍራንስ ይሄ ለምሳሌ በስፓኒሽ በዶች ልንጽፍ እንችላለን። የተለያዩ ሰፖርት የሚያደርጋቸው ላንጉጆች ይኖራል። እዛ ጋር በነዛ ከሆነ የምንፈልገው ያንን የላንጉጅ ስም እናስገባለን። እኛ በዚህ ጋር በእንግሊዝኛ ስለሆነ የምንጽፈው እንግሊዝ የምትለውን ኢኤንን አስገብተናል ማለት ነው። ከዛ ሜታቻር ሴኪዩሪቲ ኤፍ8 የሚለው ጋር ደግሞ በምንመጣበት ሰዓት የዚህ ጥቅም ምንድነው ስንል ሰፖርት ያደርግልናል። ዋይድ ሬንጅ ኦፍ ካራክተሪስቲክ ፍሮም ዲፈረንት ላንጉጅ ነው። ከተለያዩ ላንጉጆች ዋይድ ሬንጅ ኦፍ ካራክተሪስቲክሶችን ሰፖርት እንዲያደርግልን ያደርግልናል። ከዛ እዚህ ጋር ኮንቴንት ዊድዝ ኢኳልስ ቱ ዲቫይስ ዊድዝ ብለናል። ይሄ ማለት ምንድነው? አሁን ለምሳሌ ልክ ዌብሳይታችንን ጨርሰን ስንጠቀም ዴስክቶፕ ላይ የምንጠቀም ከሆነ በዴስክቶፕ ሳይዝ ያሳየናል። ስልክ ላይ ደግሞ የምንጠቀም ከሆነ በስልክ ሳይዝ ያሳየናል ማለት ነው። ፍሌክሲብል እንዲሆን ያደርገዋል። በቃ በተጠቀምንበት ዲቫይስ ሁሉ ላይ በዛ ዲቫይስ ልክ እንዲያሳየን ያደርግልን እንዲታይ ያደርግልናል ዌብሳይታችንን ማለት ነው። ታይትል ጋር ስንመጣ ታይትል ላይ የምንፈልገውን ነገሮች መጻፍ እንችላለን። ምክንያቱም ታይትል ዝም ብላ ከላይ የምትታይ ነገር ናት። ኮዳችንን አፌክት ልታደርገው ስለማትችል ማለት ነው። እዚህ ጋር ጊዜ ማስታወስ ያለብን ነገር የተከፈቱ ታጎች መዘጋት አለባቸው። እዚህ ጋር ለምሳሌ ኤችቲኤምኤል ታግ ከፈትን፣ ከዛ እዚህ ጋር ዘግተናል። ከዛ ሄድ ከፈትን፣ እንደምታዩት እዚህ ጋር ሄድ፣ ከዛ እዚህ ጋር ዘግተናል። ታይትል እዚህ ጋር ከፍተናል፣ እዚህ ጋር ዘግተናል። ቦዲ ከፍተናል፣ ቦዲ እዚህ ጋር ዘግተናል። ኤችቲኤምኤል ኮዶች ሁሉ ጊዜ የሚጻፉት ምንድነው? ቦዲ ውስጥ ነው ብለናል። እኛ ልንሰራ ያሰብነው ምንድነው? እንደዚህ አይነት ሬጅስትሬሽን ፎርም ነው የምንሰራው ማለት ነው። ሬጅስትሬሽን ፎርም ለመስራት ስንፈልግ ሁሉ ጊዜ መጀመሪያ የምንከፍተው ታግ ፎርም ነው። እዚህ ጋር ዘጋው እንደምታዩት። ይህንን ካልዘጋው ኮዴን ራም ባደረገው ኢረር ነው የሚያደርግልኝ። ይህንን ሳልዘጋ ብትቦ ኮዴ ኢረር ነው ሊሆን ይችላል። አሁን ዝም ብዬ ራም ባደረገው መጨረሻ ላይ እናየዋለን ኢረር ነው የሚያመጣው፣ ወይም ደግሞ ምንም አይነት አውትፑት አያሳየንም ማለት ነው። ፎርም ላይ ሁለት አይነት ነገሮችን እናያለን። ምን እናያለን? አክሽን እና ሜተር ነገር። አክሽን እና ሜተድ ይባላሉ በዋነኝነት ማለት ነው። አክሽን ምንድን ነው በምንልበት ሰዓት አሁን ለምሳሌ እዚህ ጋር እንደምታዩት ቴብል ዶት ፒኤችፒ የሚባል ፋይል ኔም አለኝ። ለምሳሌ እዚህ ጋር አሁን ቴብል ዶት ፒኤችፒ ብያለሁ። ቴብል ዶት ፒኤችፒ ማለት አሁን እዚህ ጋር መጥቼ ልክ ሬጂስተር የምትለውን በተን ስጫን ይሄ እንትን ወዴት ነው የሚሄደው? ወዴት እንትን ነው የሚሄድልን? ወደ ቴብል ዶት ፒኤችፒ ወደሚባል ወደ ሌላ ብሮዘር ነው የሚወስደን። እዛ ላይ ወስዶ ነው የሚያስገባን፣ ወደ ሌላ ፋይል ይወስደናል ማለት ነው። እዚህ ጋር አሁን ያለነው ለምሳሌ እዚህ ጋር እንደምታዩት ፋይል ኔማችን ማናት? ያት እዚህ ጋር ፎርም ዶት ፒኤችፒ ናት። ልክ ይህንን ሬጂስተር ስለው አሁን ወደ ምን ይወስደናል? ቴብል ዶት ፒኤችፒ ወደሚባል ፋይል ይወስደናል ማለት ነው። እሱም መጨረሻ ላይ ራን አድርገን እናየዋለን። እኛ አሁን ወደ ምንም እንዲወስድን ስለማንፈልግ አክሽናችንን ባዶ አድርገን እንሄዳለን። ከዛ ሜተድ የሜተር ጥቅም ምንድን ነው? ሜተር ላይ በዋነኝነት ፖስት እና ጌትን ነው የምንጠቀመው። ጌት ማለት ኮዳችን ኢንቪዚብል ነው የሚሆኑ፣ ይሄ የሚታይ ነው የሚሆኑ፣ በጣም ከሴኩሪቲ አንጻር በጣም ደካማ ነው የሚሆኑ። ጌትን ከተጠቀምን ጌት ብለን ብንጽፍ አሁን እዚህ ጋር ይህንን ብንጠቀም ኮዳችን በጣም ከሴኩሪቲ አንጻር ደካማ ነው የሚሆኑ። ብዙ ጊዜ ፖስት ነው የምንጠቀመው፣ ሰፖርት የሚደረገውን ፖስት ስለሆነ ማለት ነው። ይህንን ካለ በኋላ ፎርም ታጋችንን እዚህ ጋር ከፈትን፣ እዚህ ጋር ዘግተናል ፎርም ታጋችንን። አሁን ምንድነው የምንሰራው? እዚህ ጋር ስንመጣ አሁን ምን አሉን? ፈርስት ኔም አለን፣ ላስት ኔም አለን፣ ኤጅ አለን፣ ኢሜይል አለን፣ ጄንደር አለን ማለት ነው። 5 ነገሮች አለን ማለት ነው። እዚህ ጋር ስንመጣ የመጀመሪያው ምንድነው? ኤፍ ኔም ነው ሊሆን የሚችለው። ኤፍ ኔም አልኩት። ፈርስት ኔም ማለት ነው። የፈለግነውን መጻፍ እንችላለን። ከፈለጋችሁ ፈርስት ኔም ሙሉ መጻፍ ይቻላል። እንዳይረዝም ብዬ ነው ኤፍ ኔም ብዬ ባጭሩ የጻፍኩት፣ እንደፈለጋችሁ። ከዛ ኢንፑት ታይፕ
ኢንፑት ታይፕ ጋር ነው የምንመጣው። ኢንፑት ታይፕ ጋር በምንመጣበት ሰዓት ምን ምን ነገሮች አሉ መሰላችሁ? ኢንፑት ታይፕ ማለት እዚህ ጋር ቦክስ አለች፣ አምናት ቦክስ አለች። እዚህ ጋር አሁን ቦክስ አላት። አሁን ኤፍኔም ይኸው ስነካት እዚህ ቦክስ ላይ ነው ቫልዩን ማስገባው ማለት ነው። እዚህ ቦክስ ላይ ምን አይነት ቫልዩ ይቀበልኝ? ልክ ለስም የምናስገባው ምንድነው? ቴክስት ነው። ብዙ አይነት ኢንፑት ታይፖች አሉ። ቴክስት አለ፣ ለምሳሌ ራዲዮ አለ። ራዲዮ አሁን ለጄንደር እንጠቀመዋለን። ኢሜይል አለ። ኢሜይል ለራሱ ለኢሜይል ነምበር አለ፣ ለኤጅ የምንጠቀመው ምንድነው ኢንፑት ታይፓችን ላይ የምንጠቀመው የሚለውን ስናይ እዚህ ጋር ቴክስት ነው ልንጠቀም የምንችለው፣ ምክንያቱም ቴክስት ስለሆነ የምናስገባው። ኔም፣ የኔም ጥቅም ደግሞ ምን መሰላችሁ? ኔም ላይ የፈለግነውን ነገር ከፈለግኩ አሁን እኔ ኤፍኤን ልበለው፣ ኤፍ ኔም ማለት እችላለሁ። ኤፍኤን ልበለው። የኔም ጥቅም ምን መሰላችሁ? ቫሊዴሽን፣ አሁን ጃቫ ላይ ቫሊዴሽን እንሰራለን ማለት ነው። ጃቫ ላይ ሊሆን ይችላል፣ ሌላም ቦታ ላይ ቫሊዴሽን በምንሰራበት ሰዓት ቫሊዴሽን ምን ማለት ነው? እዚህ ጋር ለምሳሌ 1 2 3 4 ብዬ ሬጂስተር ስል መቀበል የለበትም፣ ምክንያቱም ኤፍኔም ላይ ቴክስት ብቻ ነው መግባት ያለበት ማለት ነው። ያንን ቫሊዴሽን ስንሰራ ኮል የምናረጋት እችን ኔም ላይ ያስቀመጥናትን ወርድ ነው ማለት ነው። እዚህ ጋር ኤፍኔም ካልኩኝ ኤፍኤንም ካልኩኝ ኤቢሲም ብል እችን ኮል አድርጌ ነው ይህን ለዚህ ቫሊዴሽን ለኤፍኔም ቫሊዴሽን ልሰራለት የሚችለው ማለት ነው። ያ ነው ጥቅም። ከዛ እሺ ይሄንን አየን፣ እንደዚህ ዘጋሁን። ከዛ ቢአር ልጠቀም፣ ብሬክ። የብሬክን ጥቅም አብረን እናያለን። ኤለን፣ ከዛ የኤለን ኢንፑት ታይፓችን ምንድን ነው የሚሆነው? ቴክስት ነው ሊሆን የሚችለው፣ የላስት ኔም ማለት ነው። ከዛ ኔማችን ኤልኤን እንበለባቸው፣ ኤለን ኔምን የፈለግነውን ማለት እንችላለን ብያለሁ። ከዛ እዚህ አንድ ነገር ላሳያችሁ፣ ቫሊዩ ላሳያችሁ። ቫሊዩ አሁን ለምሳሌ እዚህ ጋር ያሬድ ብዬ ላስገባ፣ ወይም ደግሞ አቤል ቫሊዩ ላይ ከዛ ጨረስኩኝ። ኦኬችን ሪፍሬሽን አድርጋስቼ ቅድሟ ስለሆነች ነው። እንደምታዩት ነው። አሁን እዚህ ጋር ኤፍ ኔም አለ፣ እዚህ ጋር አቤል የሚላል ራሱን ምንም እኛ አላስገባንለትም፣ አቤል ብሎ ያመጣለን ማለት ነው። የቫሊዩ ጥቅም ምን መሰላችሁ? ልክ ይሄ ሬጅስትሬሽን ፎርም ኤክስኪዩት በሚሆንበት ሰዓት ወይም ሰዎች ሬጅስተር ሊያደርጉ በሚገቡበት ሰዓት ይሄ ቫሊዩ ተቀምጦ ነው የሚጠብቃቸው እና ለመጻፍ ከፈለጉ አጥፍተው እንደዚህ ብሎ የፈለጉትን አሁን ያሬድ ምናምን ብሎ መጻፍ ይችላሉ። ቫሊዩ ማለት ጥቅሙ ይሄን መጠቀም አለመጠቀም ትችላላችሁ። ኦኬ የብሬክ ጥቅም ደግሞ ብሬክ ማለት ኒው ላይ እንዲጀምርልን ማድረግ ነው። አሁን ለምሳሌ እቺ ብሬክ ባትኖር ከፈርስት ኔም ቀጥሎ ነው የተጠቀምኳት። ይሄ ማለት ከዚህ ቀጥሎ የሚጻፈውን ማንኛውንም ነገር አዲስ ላይ ሊያስጀምርልኝ እንደማለት ነው። እችን አሁን ባልጠቀማት እዚህ ጋር መተን ሪፍሬሽ በምናደርግበት ሰዓት አያችሁታ ጎን ለጎን ይሆናል ማለት ፈርስት ኔም ከዛ ላስት ኔም ብሎ ጎን ለጎን ነው የሚሆነው። የብሬክ ጥቅም ይሄ ኒው ላይ ለማስጀመር ነው። እዚህ ጋር አሁን ብሬክን እንጠቀም። ከዛ እዚህ ጋር አንድ ነገር ላሳያችሁ፣ ፕሌስ ሆልደር የሚባል ነገር ላሳያችሁ። ፕሌስ ሆልደር ላይ ለምሳሌ ኢንተር ፈርስት ኔም ፕሌስ ሆልደር አይታችሁታል። ፕሌስ ሆልደር አልኩኝ ኢኳል ውስጥ አልኩኝ በደብል ኮት ውስጥ ኢንተር ፈርስት ኔም ብዬ አስገባሁኝ ማለት ነው። የፕሌስ ሆልደራችን ጥቅም ምንድን ነው? አሁን እዚህ ጋር መጥተን ሪፍሬሽን አድርገው ለምሳሌ አያችሁታ በጣም ደብዝ ባለ ጽሁፍ ኢንተር ፈርስት ኔም ብሎ የጻፈልን ማለት ነው። የቫሊዩ እና የፕሌስ ሆልደር ልዩነት ይሄ ነው። አሁን ቫሊዩ እንደዚህ አጥፍተን ነው የምንጽፈው እኛ የምንፈልገውን ነገር። አሁን እዚህ ጋር ለምሳሌ እኔ ያሬድ ብዬ ጻፍኩኝ እንደዚህ ብዬ አጥፍቼ ማለት ነው። ግን ፕሌስ ሆልደር ጥቅሙ ምንድን ነው? ማጥፋት አይጠበቅብንም። አሁን ለመጻፍ ስፈልግ አቤል ብዬ ጻፍኩኝ፣ ኖርማሊ እዛው ላይ ጽፋለሁ። ልክ አቤል የምትሉን ቫሊዩ ሳጥፋት ደብዘዝ ልክ እንደ ባክግራውንድ ነገር አድርጎ ኢንተር ፈርስት ኔም ብሎ ጋይድ ወይም ደግሞ የሆነ ይመራልን ሰውየው ምን ማስገባት እንዳለበት ማለት ነው። የፕሌስ ሆልደር ጥቅም የቫሊዩ ጥቅም ይሄ ነው። ልዩነታቸውም ይሄ ነው። ኦኬ ይሄንን አየን። እዚሽ ጋር ልምጣና አሁን ብሬክ ልበል። ብሬክን ተጠቀምኩኝ። ከዛ ኤጅ ይላለው ኢንፑት ታይፕ ይኖረናል። ኤጃችን ላይ ኢንፑት ታይፕ የኤጅ ኢንፑት ታይፕ ምንድነው ሊሆን የሚችለው? ነምበር ነው ሊሆን የሚችል ነምበር፣ ምክንያቱም ኤጅ ላይ ነምበር ልናስገባ ስለምንችል። ኔም አልኩኝ። ኔማችን ላይ ኔም ምንድነው ቫሊዴሽን ለመስራት ነው በኋላ ኮል የምናደርገው። ስለዚህ ከፈለኩም ኤጅ ማለት እችላለሁ፣ ከፈለኩም ሌላ ነገር መጻፍ እችላለሁ። ዘጋሁን። ብሬክ ልበል ኒው ላይ እንዲጀምርልኝ። ኦኬ ከኤጅ ቀጥሎ ኢሜል ልበል። ኢሜል ከዛ ኢንፑት ታይፕ
ኢኳልስቱ የኢሜይል ኢንፑት ታይፓችን ኢሜይል ነው የሚሆነው ራሱ። ምክንያቱም ኢሜይል ሲገባ አት መግባት አለበት፣ ዶት ጂሜል አት ጂሜል ዶት ኮም የሚል መግባት አለበት ምናምን። እነዚህ ቫሊዴሽኖች ስለሚሰሩ ኢሜይል ላይ ኢንፑት ታይፓችን ኢሜይል ነው ሊሆን የሚችለው እነዚህ ቫሊዴሽኖች ለመስራት ማለት ነው። በኋላ ላይ ሰው ኔማችን የፈለግነው ማለት እንችላለን። ይህ የምንበለው አጠር አድርገን ከዛ እስኪ እዚህም ጋር ፕሌስ ሆልደር ልጠቀም ለሚመዘገቡ ሰው ጋይድ ላድርጉ። ለምሳሌ አሁን ምን ብዬ ልጠቀም? ኤቢሲ ልበል። ለምሳሌ ስምህን አስገብታ እንደማለት አት ጂሜል ዶት ኮም እንደዚህ ብለህ አስገባ ብዬ ልክ እንደ ባክግራውንድ ቅድም እንዳየሁት ጋይድ አረፉት ማለት ነው። ሰዎችን አሁን ራን አድርገን ብናያት እስካሁን የጻፍናትን አያችኋ ኤጅ ላይ እንደውም ኤጅ ላይ እዚህ ጋር መጨመሪያና መቀነሻ ሁሉ አምጥቶልናል። ምክንያቱም ኢንፑታችንን ምንሰራ ኢንፑት ታይፓችንን ነምበር ስላደረግነው እዚህ ጋር 2 3 4 ምናምን እያልን መሄድ እንችላለን። ኦኬ ኢሜል ላይ ደግሞ ልክ እንደ ባክግራውንድ እዚህ ጋር ጋይድ ያደርገናል ማለት ነው። ልክ ይህንን ጽፈህ ኔምን ከዛ አት ጂሜል ዶት ኮም ብለህ ጻፍ ብለን ለሚመዘገበው ሰው እንደ መንገድ እንደማሳየት ማለት ነው። እንደዛ አድርገን ፕሌስ ሆልደር መጠቀም እንችላለን። ኦኬ ከዛ ጄንደርን እዚህ ጋር ብሬክ እንበል። ብሬክ ለምንድን ነው የሚጠቅመው? ለኒው ላይ ነው የሚጠቅመው ማለት ነው። ኦኬ ከዛ እዚሽ ጋር እንደምትዋት ሊዛም ብዬ ከፍታለሁ ከኢንፑት ታይፕ በፊት እዚሽ ጋር እየዘጋው ነው የሚሄደው። በጣም ማየት አለባችሁ። እችን ማትዘጉ ከሆነ ኮዳችን ራል ሊያደርግልን አይችልም። ኤረር ነው የሚያመጣው። ሶ ሁልጊዜ የተከፈቱ ታጎች ሁልጊዜ መዘጋት አለባቸው። ሁልጊዜ ማለት ነው። ኦኬ ከዛ እዚህ ጋር ጄንደራችን ኢንፑት ታይፕ ይኖረዋል። ኢንፑት ታይፕ የጀንደራችን ኢንፑት ታይፕ ምንድን ነው? ራዲዮ ነው ሊሆን የሚችለው። ራዲዮ ለምንድን የተጠቀምነው ስንል ራን አድርገን አብረን እናየዋለን ማለት ነው። ኔማችንን ጄንደርን ጄኒላን እንለፈው። ኦኬ ከዛ ቫሊዩ እንሰጣለን። የቫሊዩን ጥቅም ቅድም አይተናል። ያሬድ ብለን የጻፍነውን አጥፍተን ነው መጻፍ የምንችል። የሆነ ቫሊዩ ተቀምጦ ነው የሚጠብቀን ልክ ስንገባ። እዚህ ጋርም የቫሊዩ ጥቅም ልክ እንደዛ ነው። ፊሜል አልኩት። ፊሜል ይሄ አይሚን ሜል አልኩት እና እንደምታዩት ሜል ብየዋለሁ። እዛ ግሬተር ዛን አድርጌ ኤም አልኩት። የካፒታል አድርጋት ለውጥ አያመጣም ኮዳችን ላይ ካፒታልም ስሞል ቢሆን ችግር የለው። ከዛ እቺን አሁን ራን አድርገን እንያት። ለምሳሌ እቺን ኦኬ አያችሁታ ጄንደር አለልን ከፊት። ከዛ ራዲዮ ታይፕ የተጠቀምነው ኢንፑት ታይፓችን ለምን መሰላችሁ? ሰሌክት ለማድረግ ነው፣ እንደዚህ ለመምረጥ ነው። በቃ ልክ ስንለቃት እዚህ ጋር ቦልድ ነገር ሆነች ክቧ። ከዛ እዚህ ጋር አሁን ፊሜልን ስለምንጨምር ከሁለት አንዱን ሰሌክት ለማድረግ ነው። ምክንያቱም ጄንደር ሰሌክት የሚደረግ ነው፣ ወይ ሜል ነው ወይ ፊሜል ስለሚሆን ማለት ነው። ያንን ለማድረግ ነው የምንጠቀመው። እችን እንጨርሳት። ከዛ አሁንም ኢንተር ብለን ወይም በዛውን መጻፍ እንችላለን። ከፈለጋችሁም እዚህ ጋር አሁን ኢንፑት ታይፕ ብላለሁ። ኢንፑት ታይፓችን ማን ነው? ራዲዮ። ይሄን የምንሰራው ለማን ነው? ለፊሜል። እዚህ ጋር ለሜል ሰርተናል። አሁን ለፊሜል እየሰራ ነው። ኔም ተመሳሳይ መሆን ያለበት ኔሙ፣ ምክንያቱም ጄንደር ውስጥ ናቸው ሁለቱም ያሉት ፊሜልም ሜልም ማለት ነው። እዚህ ጋር ጄን እንላለን። በኋላም ኮል አድርገን ቫሊዴሽን የምንሰራላቸው አንድ ላይ ስለሆነ ማለት ነው። ከዛ ቫሊዩ ላለሁ እዚህ ጋር ቫሊዩ ብዬ ፊሜል እላለሁ። ሚል ከዛ ግሬተር ዛን ብዬ እንጠቀማለሁ ማለት ነው። ከዛ ብሬክ ልጠቀም ቀጣይ የምጽፈውን አዲስ ወይም ኒው ላይ እንዲያመጣልኝ ማለት ነው። ከዛችን ሪፍሬሽ እናላት። አያችኋ ሜል ፊሜል። ሜል ላይ ሰሌክት ሳደርግ ሜል ቦልድ ይሆናል። ከዛ ፊሜል ላይ ደግሞ ሳደርግ ፊሜል ቦልድ ይሆናል፣ ክቡ ማለት ነው። ሰርክላችን ቦልድ ይሆናል። የራዲዮ ጥቅም ይሄ ነው። ጄንደር ላይ ኢንፑት ታይፓችን ራዲዮ የተጠቀምንበት ሰሌክት ለማድረግ እንዲያመችን ነው ማለት ነው። ኦኬ አሁን ምን ቀረን? ሬጂስተር በተን ይቀራል። ሬጂስተር በተን ላይ ቀጥታ ኢንፑት ታይፕ ነው የምንለው። ኢንፑት ታይፕ እና ኤችቲኤምኤል ኮድ የሚያውቁ ኢንፑት ታይፕ ለሬጂስተር በተን ሰብሚት ነው የሚባለው። ሰብሚት ነው የሚባለው። ከዛ በኋላ ኔማችን ላይ አሁን ከፈለግን ሰብሚት ማለት እንችላለን፣ ቫሊዩንም ሰብሚት ማለት እንችላለን። ይሄ ማለት ልክ ሲወጣ ሰብሚት ብሎ ነው በተኑ የሚወጣው። አሁን እዚህ ጋር ደግሞ ኔማችን ጋር ሬጂስተር እና ቫሊዩን ብናስገባ ሬጂስተር ብሎ ጽፎ ያወጣልናል። ልዩነት የለውም ምንም። ግን መጠንቀቅ ያለብን ኢንፑት ታይፓችንን ኮዳችን ሊረዳው የሚችለው ሰብሚትን ብቻ ነው። ሬጂስተር ብንለው ሊረዳልን አይችልም። ሁልጊዜ እዚች ኢንፑት ታይፕ ጋር መጻፍ ያለባት ሰብሚት ናት እንጂ እዚህ ኔም እና ቫሊዩ ላይ ችግር የለውም። አሁን እዚህ ጋር ለምሳሌ ሬጂስተር ብዬ ብሰብ ከዛ ቫሊዩአችንን ሬጂስተር ሬጂስተር ብዬ ጻፍኩኝ አይደለ? ከዛ እንደዚህ ላድርግና ለምሳሌ ራን አድርገን ሪፍሬሽ እናድርግ።
አያችሁታ ሬጂስተር የሚል በተን ሰጠን። ይኸው ስታዩት በተን ነው፣ ሰሌክት የሚደረግ በተን ነው። አሁን ሰሌክት ባደረገው ወዴትም ሊወስደኝ አይችልም፣ ምክንያቱም ምንም አይነት ቫሊዴሽን ምንም አይነት አክሽን ይውሰድ ስላላልኩት ማለት ነው። ሶ ይሄ ሬጂስተር በተን ነው የሚሆኑበት። ግን መጠንቀቅ ያለባችሁ ነገር ምን መሰላችሁ? እዚህ ጋር አሁን ሬጂስተር ብለን ማስገባት የለብንም። ኮዳችን ሊረዱ የሚችለው ሰብሚት የሚለውን ብቻ ስለሆነ ማለት ነው እንጂ እዚህም ጋር ከፈለጋችሁ ሰብሚት ማለት ትችላላችሁ። እዚህም ጋር መጣችሁ ከፈለጋችሁ ሰብሚት። ልዩነቱ ቅድም ሬጂስተር ይል የነበረው ሰብሚት ይላል ማለት ነው። አያችሁታ አሁን እዚህ ጋር ሬጂስተር ነበር የሚለው፣ ሪፍሬሽ ስናደርገው ተመልከቱ ሰብሚት ብሎ ቀየረው ማለት ነው። የተለየ ነገር የለውም። ኦኬ እሺ። ከዛ እዚህ ጋር እንዳለን አንድ ነገር ይቀረናል። ሌላ ኢንፑት ታይፕ ያስፈልገናል ማለት ነው። ይሄ ኢንፑት ታይፓችን ምንድን ነው? ኢንፑት ታይፕ ሪሴት ይባላል። ሪሴት ደግሞ ካንስል ማድረግ። አሁን የሆነ ሰው የሆነ ፎርም ሞልቶ ወይ መመዝገብ ካልፈለገ ወይ የተሳሳተ ነገር ካለ ካንስል ማድረግ የሚፈልግ ያንን በተን ለመስጠት ነው። ኔም ኢኳልስቱ አሁን እዚህ ጋር ለምሳሌ ካንስል እንበል። ቫሉዋችን ሊሆን የሚችለው ምንድን ነው? ካንስል። እንደዚህ ብለን ጨረስን። ግን ቅድም እዚህ ጋር ሰብሚትን ብቻ ነው የሚረዳው ኮዳችን እንዳልነው ሁሉ እዚህ ጋር ሪሴትን ብቻ ነው ሊረዳልን የሚችለው። ካንስልን እዚህ ጋር አምጥተን መጻፍ አንችልም ማለት ነው። ኢንፑት ታይፓችን ላይ ለሬጂስተር ምናምን ከፈለግን ሰብሚትን እንጠቀማለን፣ ለካንስል ምናምን ከፈለግን ሪሴትን እንጠቀማለን ማለት ነው። ይህንን እንይዛለን። ሰዎችን አሁን ሪፍሬሽ እናርጋት። ለምሳሌ ሪፍሬሽ እናርጋት። አያችሁታ ሰብሚት እና ካንስል የሚል ሁለት በተኖችን ሰጠን ማለት ነው። አንድ ሰው እዚህ ጋር የፈለገውን ስም ሊያስገባ ይችላል። ከዛ እዚህ ጋር ኤጅን ምናምን ሊያስገባ ይችላል። ከዛ እዚህ ጋር ኢሜይል አስገብቶ ምናምን ከዛ እዚህ ጋር ሰሌክት አድርጎ ጄንደሩን ሰብሚት ማለት ይችላል። ካንስል ማለት ካንስል ስል እንደውም ያጠፋዋል። ሰብሚት ደግሞ ስል ስራውን ይሰራል። አክሽን የሰጠነውን አክሽን ሰብሚት ከተባለ በኋላ ይህንን አድርግ ብለን የምንሰጠው አክሽን አለ። ያንን አክሽን ይሰራልናል ማለት ነው። እዚህ ጋር በምንመጣበት ሰዓት አሁን አክሽንን ቅድም እናያታለን ብያለሁ። እኛ አክሽንን ላሳያችሁ። ለምሳሌ ቴብል አለ እዚህ ጋር። አሁን ለምሳሌ ፋይል ኔም አለኝ እዚህ ጋር እንደምታዩት ቴብል ዶት ፒኤችፒ የሚል ማለት ነው። እሺ ቴብል ዶት ፒኤችፒ ቴብል ልበል ለምሳሌ ዶት ፒኤችፒ እዚህ ፋይል ኔም የሰጠሁት። ልክ አሁን ሰብሚት የምትለውን በተን ስጫናት የሚሄድልኝ ቴብል ዶት ፒኤችፒ ወደሚለው ፋይል ነው ማለት ነው። ሪፍሬሽ እናድርግ ኮዳችንን እስኪ እሺ ቴብል ውስጥ ምንድን ነው ያለው? መጀመሪያ እንየው። እዚህ ቴብል የሚለው ውስጥ ያለው ምንድን ነው? ባለፈው ያየነው ይሄ ቲአርቲዲ ምናምን ተጠቅመን የሰራ ነው ቴብል ነው ያለው። ወደዛ ነው የሚወስደኝ ማለት ነው። ወደዛ ነው የሚወስደኝ። ሪፍሬሽ አድርጌ ያለው እሺ ላድርግ። እሺ አሁን ዝም ብዬ ቫልዩ ምናምን እንደዚህ ልስተው፣ ከዛ ኤጅም ልስተው እንደዚህ ዝም ብዬ ዝም ብዬ ምናምን ልስት። አሁን ቫሊዴሽን ስላልሰራ ነው እንጂ አያሳልፈኝም። ቫሊዴሽን ስንሰራ በጃቫስክሪፕት አሁን ቫሊዴሽን እንሰራለን። ቫሊዴሽን ግን ስንሰራ ለምሳሌ አሁን እዚህ ጋር @gmail.com ምናምን ካልተጠቀምኩኝ አያሳልፈኝም። ምክንያቱም ቫሊድ የሆነ ኢሜል አድሬስ አስገባ ብሎ እዚሁ ጋር ነው የሚያግደኝ ማለት ነው። ያንን ወደፊት አብረን እናያለን። አሁን አክሽኗን ብቻ ለማሳየት ሰብሚት አልኩት። እንዲሁም እዚህ ጋር እንደውም አለኝ አያችኋ ቫሊዴሽን ራሱ ሳንሰራ ይህንን ያለበት ምክንያት ለምንድን ነው? ኢንፑት ታይፓችን ኢሜይል ስለሆነ ራሱ ኢሜይል ማለታችን ብቻ ቫሊዴሽን እንዲሰራ ያደርገዋል። ግን እንደዚህም ቢሆን በኋላ ላይ ቫሊዴሽን መሰራት አለበት ጃቫስክሪፕት ላይ። ሰዎችን @gmail.com ልበል እና @gmail.com አሁን ሰብሚት ልበል። እዚህ ጋር ሰሌክት ላድርግ ሜል ብዬ ሰብሚት። አያችሁታ ወደዛኛው ፋይል ወሰደኝ። እሺ ቆይ እንመለስ አንድ ጊዜ። እዚህ ጋር ምንድን ነው የሚለው የፋይል ኔማችን ፎርም ዶት ፒኤችፒ ነው የሚለው። ልክ ሰብሚት የምትለውን በተን ስጫናት ቴብል ዶት ፒኤችፒ ወደሚለው ፋይል ነው የወሰደኝ። ለምንድን ነው ይሄንን ያደረገው? እዚህ ጋር የሰጠሁት አክሽን ምንድን ነው? እዚህ ጋር ነው የኛ ፋይል። እዚህ ጋር የሰጠሁት አክሽን ልክ ሰብሚት የሚለው ስጫን ወደ ቴብል ዶት ፒኤችፒ ወደሚል ፋይል እንዲወስደኝ ነው የሰጠሁት አክሽን ማለት ነው። የአክሽናችን ጥቅም ይሄ ነው ማለት ነው። የአክሽን ጥቅም ይሄ እንደሆነ ያውቁ። ዛሬ ያየነው ኤችቲኤምኤልን ብቻ በመጠቀም እንዴት ነው ሬጂስትሬሽን ፎርም መስራት የምንችለው የሚለውን አብረን አይተናል። ችል መልሳት ነው። አሁን እንደምታዩት እዚህ ጋር
በጣም ይሄ ወጣ ገባ ያለ ነው። ኤጅ ወደ ውስጥ ገባ ያለ ነው። እነዚህ በጣም የተጨናነቁ ናቸው። የሆነ ሪላክስ ያደረገ ነገር የለም። ጥቅጥቅ ያለ ነው ጽሁፉ ምናምን። እዚህ ጋር ቦክሳቸው የተያያዘ ነው። የፈርስት ኔም የላስት ኔም የኤጅ ምናምን ቅርብርብ ያለ ነው ሁሉም ነገር። ኤጅ ወደ ውስጥ ገባ ይላል ምናምን። ይህንን ደግሞ ከዚህ በተሻለ በጣም በሚያምርና በቃ የተስተካከለ ሬጂስትሬሽን ፎርም እንዲሆን እንዴት አድርገን የምንሰራው የሚለውን በቀጣይ ቪዲዮ እናያለን። ቴብልን ተጠቅመን እንሰራለን ማለት ነው። ያንን በቀጣይ ቪዲዮ የምናይ ይሆናል። አስተያየት ጥያቄ ካላችሁ ኮሜንት ላይ ጻፉልን። ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን።